ዜሮ። ስቲል ተቀጣሪ ነበርኩኝ። ስቲል ማልፈልግበት ቦታ ስራ ነበረ። ቲክቶክን ሞኔታይዝ ማድረግ አልችልም ነበረ። ተውትና እዚህ ኢቭን ካናዳ ሆኜ ራሱ ይከብደኝ ነበረ። አንደኛ ለምንድን ነው ቲክቶክ ኢንተርናሽናል ነው። በጣም ብዙ አፍሪካውያን አለው፣ ኬኔዲያን አለው፣ አሜሪካን አለው። ለይተው እኛ ላይ ፎከስ አድርገው ጊፍት መስጠታቸው ቋንቋችን አይገባቸውም። ሊሚትድ ነው አብዛኛው ኢትዮጵያዊ ውጭ ሀገር ያለው ማለት ነው። ልብ ብላችሁ ካስተዋላችሁ የኢንተርናሽናል ኮንተንት ክሪኤተርስ they drive a Lamborghini 1 ሚሊዮን ፎሎወር ካለክ ቲክቶክ ላይ you drive a Lamborghini. There's a way ሞኔታይዝ የምታደርግበት መንገድ አለ። ቲክቶክ እንግዲህ ፌቨር የሚያደርገው ኢንተርናሽናል ነው። ሲድሮ አፕ ደግሞ ፌቨር የሚያደርገው እኛን ነው ኢትዮጵያውያን። እንግዲህ ከቀደማዊ ጋር እያወራሁ ነበር ቅድምና የሆነ ሀሳብ መጣልኝ። ይህ ሀሳብ ምንድነው? 1000 አድናቂዎች የሚል ሀሳብ ማለት ነው። ሲድሮ አፕ ላይ 1000 ፎሎወርስ ካሉ እነዚህ 1000 ፎሎወርስ በአንተነት ነው የሚወዱ በምትለቃቸው ቪዲዮዎች። ሜቢ ዳንስ ትወድ ይሆናል፣ ሜቢ ስፖርት መስራት፣ ምግብ ኩክ ማድረግ በፓሽን ወደው በጣም አሪፍ ሰው ነው ብለው ፍቅራቸውን መግለጽ ሲፈልጉ በምንድን ነው ፍቅራቸውን የሚገልጹት? በጊፍት ነው። እኛ ሰዎች ስንባል ስጦታ መስጠት እንወዳለን። ፍቅራችን የምንገልጸው አብዛኛው ጊዜ በማቀፍ ስጦታ በመስጠት ነው። ቲክቶክ እንግዲህ የሲክሬት ተጠቅሞ ነው እንግዲህ ብዙ ሰዎችን ህይወት እየቀየረ ያለው። እኛ ደግሞ ወደ ሎካል አምጥተን ብዙ ወዳጆቻችን እኛን ጊፍት መስጠት ይችላሉ፣ ፍቅራቸውን መግለጽ ይችላሉ ማለት ነው። በምን? በቴሌግራም። ስለዚህ ካሁን በኋላ የዳንስ ቪዲዮ ስትለቁ እናንተ ዝም ብላችሁ አይደለም የምትለቁት፣ ታዋቂ ለመሆን ብቻ ለመታየት ብቻ። ምን ያደርግላችኋል? ለመታየት ብቻ ገንዘብ እየሰራ ካልሆነ ህይወት እየቀየረ ካልሆነ። ስለዚህ ሲድሮ አፕ የሚቀይረው ምንድነው? ገቢ ይኖራል። አንድ ቪዲዮ ፖስተ እቺ ቪዲዮ ለአመታት የምትቆይ ቪዲዮ ነች። እቺ ቪዲዮ አንተ ምንም ነገር ሳታደርግ ተኝተህም እያለ እቺ ቪዲዮ ገቢ ታገኛለች ማለት ነው። ብዙ ወጣቶችን ታበረታታለች ማለት ነው። ኢትዮጵያ ደግሞ የአፍሪካ የክሪኤቲቭ ሀብ ታደርገናለች ማለት ነው። ልክ እንደምታውቁት አፍሪካን ዩኒየን ነው ኢትዮጵያ ውስጥ ነው ያለው። ስለዚህ እኔ ብዬ የማስበው ደግሞ እንደ አንድ አዶናይ as the land of origin ኢትዮጵያ ነች፣ the land of creativity ኢትዮጵያ መሆን አለባት ብዬ አስባለሁ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሪኤተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሪኤተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ ጠብቁኝ። ይህ ደግሞ ያሰራ ነው ቲሸርት ነው። የሚገርም መርች አለ። ሲድሮ we got the logo here. even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። Thank you so much. Always the best.
Yonziba. Thank you so much, Otado. Yes, we have the confidence of international. She is going to become international very soon. Who's tired? I mean, we have over here. Thank you so much, Goldens. Yes. Jambaru. Jagnam, I appreciate you, but I'm you're amazing, talented. This is out of this world, man. I couldn't sit down. You're amazing. Thank you so much. And now, Salai life and Tina Kala Temuri, Soka Werasleni, which can disappoint me, and I can Mazamura Serrano, Security, your words could not.
እሺ ከዚህ በመቀጠል ጀንበሩ ገመቹ ደግሞ መድረኩን ይቀበለናል። አሁን በድጋሚ I don't